እሺ ጀማው በመሽቱ በመናረጋው ወሳኝ ጨዋታ በፊት ማለት ነው ምን አዳዲስ መረጃዎች አሉ የሚለው ላካፍላችሁ ከች ብያለሁ በጊዜ ዛሬ ፎሎ ላይክ ሼር ኮፒ ሊንክ አድርጉና ለጀማ አዳርሱ እንግዲህ ጀማው አትሌቲኮ የሚያርፍበትን ሆቴል ለንደን ከደረሰ በኋላ በዲያጎ ሲሞኒ ትዕዛዝ ሰጪነት እንግዲህ ማረፊያቸውን መቀየራቸውን ታውቃላችሁ ታዳ ሙቅ ሻወር ይከለክሉናል ብሎ አስበው እንደሆነ እርግጠኛ ነኝ መቼስ በባለፈ ተከልክለዋል በቀዝቃዛ ነው የወሰዱት ከዛው አራት አግብተናል ሰጠናቸው አሁን ፈጠነና ሲሞኒ ለንደን ከደረሰ በኋላ እዚህ አናድርም ሌላ ቦታ ነው ብሎ ሆቴል ቀይረ ታዳ የአርሰናል ደጋፊዎች ምን እንዲያደርጉ ጥሩ ነው እጅግ ለመግባት አስቸጋሪ የሆነውን የሆቴሉን ቅጥር ግቢ አልፈው ገብተው ማለት ነው በርችት ሲያደማምቁት የአትሌቲኮ ተጫዋቾችን እንቅልፍ ሲያሳጧቸውን ያደሩት ማለት ሲያሳጧቸው ምን አይነት ደጋፊ ናቸው ማለት ማን እኔ እዚህ በቋጠሮ እነሱ ዘበርች አያ አይደለ በቃ እንደዚህ ነው የቡድን ስራ እንዴ ካልሆነ እኮ አይቻልም ጀማው ከዛ በተጨማሪ ጀማው ከስፔን ቡድኖች ጋር ያለን ውጤት እንደምታዩት ነው ያለፉትን 8 ተጫዋቾች ምንም አይነት ሽንፈት ማለት ነው በዚህ መድረክ ላይ አላስተናገድም ያው እንግሊዝን ሁሌም እንዳኮራ ነው ታውቃላችሁ አይደለ ወጥር ነው ይሄንን ጨዋታ የግድ ማለት ነው ፋይናል መድረስ አለብን ጀማው ከዛ በተጨማሪ የቡድናችን ደግሞ አዲስ ነገር ሁለቱ ተጫዋቾቻችን ካይ ሃቨርትና ማርቲን ኦዲጋርድ እንግዲህ እዚህ ጨዋታ ላይ የመሰለፍ እድል ሊኖራቸው እንደሚችል ነው እየተገለጸ የሚገኘው ጀማው ቋሚ ሆነው እንኳን ባይጀምሩ ተቀያሪ ቦታ ላይ ልንመለከታቸው እንችላለን የሚልም ዘገባዎች እየወጡ ይገኛሉ ጀማው ለማንኛውም የምሽቱን ጨዋታ ስለስንት ገምቱታላችሁ እስቲ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ጀማ በጣም ኤክሳይትድ ሆኛለሁ ፕሪሚየር ሊጉ በጣም ወደ ጥሩ ምዕራፍ ተሻግሮልናል በዛ በተጨማሪ ደግሞ ሻምፒዮንስ ሊግ ማን ይቅናን ብቻ ይቅናን ልጅነታችሁን ያልጨረሳችሁና መዝናናት የምትፈልጉ ቦራ ወይም አንበሳ ግቢ ገብታችሁ መዝናናት ትችላላችሁ እሱም አቅም ካላችሁ ነው ላለፉት 20 ዓመታት ዓለምን በመልካም እግር ኳስ ሲያዝናና የነበረው አርሰናል የተረፈው ነገር ዋንጫ ከሌለክ ያንተ መልካም እግር ኳስ ባናቱ ይተከል ነው የተባለው እናም የዓለማችን ቁጥር 1 ኮች ሚካኤል አርቴታ በዚህ ዓመት እናንተን ለማዝናናት ሳይሆን የመጣው ትልልቅ ዋንጫዎችን ቅርጥፍጥፍ አድርጎ ለመብላት ነው ያን ደግሞ ዛሬ ይጀምራል የዲያጎ ሲሞኒ ልጆችን ከነጭ አጥንታቸው ላይ ቆዳቸውን ይገፍላቸዋል ትረስት ሚ ቻምፒዮንስ ሊግ ጥሎ ማለፍ ወደ ፋይናል ያበደ ምሽት የሚለው አይገልጾ እኔ በግሌ አልቋጥርም ምናልባት ጨዋታው ሲጀምር ሐሳቤ ተቀይሮ ወደ መቋጠር የሚያስገባ ጨዋታ ከሆነ ቋጥራ ግን ያስቋጥራሉሽ ለጨዋታው አንድ ነገር እንበል አርሰናልም አትሌቲኮ ማድሪድም ካበደ ስሜት ነው የሚመጡት ማለት ነው በአትሌቲኮ ሳይድ ስንሄድ አትሌቲኮ ቆንጆ የሚባል ፋይናል የመድረስ ልምድ አለው ማለት ነው ከአንድም ሁለቴ ፋይናል ደርሶ ያውቃል ይሁም ደግሞ ከጥሩ መነቃቃት ከጥሩ ስሜት ከማሸነፍ ነው የሚመጡት በዚህ ሳምንት ከቫሌንሲያ ጋር በነበራቸው ጨዋታ ቫሌንሲያን ከሜዳቸው ወጥተው ሙሉ በሙሉ ተጫዋቾቻቸውን አሳርፈው 2-0 ማሸነፍ ችለዋል ያው እነ ግሪዚ ምናምን ቀይሮ ቢያስገቡ ነገር ግን በቤንች 2-0 አሸንፈው መጥተዋል ሶ ከጥሩ ልምድ ጋርና ከጥሩ መነቃቃት ጋር ከጥሩ ተጫዋቾቻቸው ጋር ኤምሬትስ ላይ እናያቸዋለን ማለት ነው ወደ አርሰናል ሳይድ ስንሄድ ደግሞ አርሰናል በጣም ጥሩ የሚባል መነቃቃት ጥሩ የሚባል ስሜት ውስጡ ላይ ፈጥሮ ነው የሚመጣው ባለሜዳ መሆኑ ደግሞ የበለጠ ከሌላው ጊዜ በጣም አሁን ይሰራል ማለት ነው ምክንያቱም ደግሞ ትናንትና ምሽት ማንቸስተር ሲቲ ነጥብ መጣሉን ተከትሎ ሞራል ላይ ናቸው ደጋፊዎቹ በጣም ሙቀት ነው ሊበሉ ነው የሚመጡት ሊጎርሱ ነው የሚመጡት አትሌቲኮ እዚህ ዝግጅትን ታሳየኛለህ መቼም ሆቴል ከያዛችሁበት አካባቢ ወከቦን ጮቱን ሰምተሃል እንዲሁም ደግሞ በጥሩ መነቃቃት ማሸነፍም የሚባለው ዊኒንግ ሜንታሊቲውን ይዞ ነው የሚመጣው ፉልሃም 3 ይዞ ግርፍ አድርጎ ነው የሚመጣው ሲቀጥል ደግሞ ከ2006 በኋላ ነው ፋይናል ከደረሰ ፋይናል የሚደርሰው ሶ ይሄ ሁሉ ስሜት ይሄ ሁሉ ሞራል ይሄ ሁሉ መነቃቃት ይሄ ሁሉ አልሸነፍ ባይነት ብቻ በሁለቱም ሳይድ ሃርድ ጭዊ እንደምናይ አልጠራጠርም ማን ያልፋል ቋጥረንም አልቋጠርንም የሚያልፈው ስለሆነ የሚያልፈው ከጨዋታ በኋላ እናወራበታለን ድል ያሉ ክለባችን ማንቸስተር ዩናይትድ ግሎሪ ማን ዩናይትድ ያው ቀጣይ ፋይናል ምን ደርሶኛ ስለሆነ ነው ይመቻችሁ ቡኤኖስ ኖቼስ ጀማው እንግዲህ በዚህ ገብቼ ቪዲዮ ሰራለኝ ብዬ ሳስበው ምደርስ እየመሰለኝ አይደለም ዛሬ ማች ዴይ ነው ግማሽ ፍጻሜ ነው ቢግ ጌም ስለ ጨዋታው አንዳንድ ነገር ልበላችሁ ለቡድናችን በጣም ጸደይ በሆነ ዜና ዛሬ ካይ ሃቨርትዝ እና ማርቲን ኦዴጋርድ ወደ ሜዳ ተመልሷል ሁለት ተጫዋቾች መኖራቸው ማለት ክለባችን እንደፈለገው እንዲጫወት ያግዟል ባለፈው
እንግዲህ ሁለቱም እንዳልነበሩ ታውቃላችሁ። በጊዮ እና በኤዜ ነበር የጫወተው። ኳሱን እንደፈለገ እንድንጮት የፈለገው አይነት ነገር መተግበር እንዲችል አርቴታ አማራጮችን ይሰጠዋል። በአትሌቲ በኩል መጠንቀቅ ያለብን ሁለት ሰዎች ዛሬም ግልጽ ናቸው። ዋና ሁሊያን አልቫሬዝ ነው። ሁሊያን አልቫሬዝ ከምንም ነገር ላይ ምንም ነገር መፍጠር የሚችል ልጅ እንደሆነ ታውቃላችሁ። ስለዚህ ተከላካዮቻችን በጣም አለርት መሆን አለባቸው። ባለፈውም እንዳልኩት ሁሉ ጊዜም እንደምለው ግን የዚህ ቲም ቁልፍ ያለፈው ጨዋታ ማን ኦፍ ዘ ማች ተብሎ የተሸለመው አንቷን ግሪዝማን ጋር ነው። ግሪዚ እድሜዋ ሄዷል ምናምን ብሎ ነገር የለም። በስርዓት ወጠረን መያዝ መቻል አለብን። ነጥቡ ማግኘት ምንፈልግ ከሆነና ወደ ቀጣይ ዙር ማለፍ ምንፈልግ ከሆነ ክለባችን ማለት ነው በግርግር ማይልስ ሉዊስ ስኬሊን ሚድፊልድ ላይ አድርጎ ካየነው በኋላ የዛሬው ጨዋታ ላይ በስኬሊ ነው በዙሜንዲ ነው ጤነኛ ኦብቪየስሊ አርቴታ በዙሜንዲ ነው የሚጀምረው፣ ዙሜንዲ ነው የሚያስቀድመው። ነገር ግን ጥሩ ላይክ ለውጥ ማምጣት የምንፈልግበት ወይ ደግሞ ጨዋታው ላይ ማንፈልግበት ቦታ ላይ እንኳን ብንገባ ለውጥ ላይ መጣልን የሚችል ሚድፊልድ እንዳለን እያየን እንገኛለን። አርቴታ ከወሰነ ቪክቶር ጂም ባለፉት ጨዋታዎች ላይ የሚገርም አቋም እያሳየን ይገኛል። ባለፈው ማስቆጠራው ሁለት ጎል ከዛ በፊት የአትሌቲክ ጨዋታ ላይ እንዳስቆጠረ የምናስታውሰው ነው። በጣም ደስ በሚል ሁኔታ ሊጉን በራሳችን እጅ ማድረግ ይችላል። በራሳችን የምንወስንበት ቦታ ላይ ተቀምጠናል። ዛሬም እንግዲህ ሻምፒዮንስ ሊግ ጨዋታውን የምናሸንፍ ከሆነ ከ20 ዓመት በኋላ የሻምፒዮንስ ሊግ ፍጻሜ ማለትም በእኔ እድሜ የመጀመሪያ የሻምፒዮንስ ሊግ ጨዋታ ፋይናልማ ይሆናል ማለት ነው። ትልቅ ነገር ነው ለክለባችን፣ በጣም ትልቅ ሳምንት ነው። የዌስትሃምን ጨዋታ ጨምሮ ይሄ ጨዋታ በአርሰናል አሸናፊነት 3-1 ያልቃል ብዬ አስባለሁ። ምን እንደምታስቡ እናንተ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር ያደርጋችሁ ይመቻችሁ። እሺ የመድፈኛው ቤተሰብ ትናንት በኤቨርተን ጣልክ ብለን ላይ ሙድ ያስካ ወይኔ ዛሬ አትሌቲኮ ግን ወይኔ እግዚአብሔርን የምንገናኛት አንዴ ከጨዋታ በኋላ አንተ ፕሪሚየር ሊግ በልተህ ደግሜን አንተ ፍጻሜ እንዴ አይሆንም የማይሆን ነገር ነው። ፕሪሚየር ሊግ ብትበላ ይሻለኛል አልኩ። ይሄን አታየው ጭራሽ መሆን የሌለበት ነገር ማለት ነው። ልታስጨልሉኝ ነው እንዴ? ይሄን ፍጻሜ ደግሞ ደርሰ አስበዋል። እዛ ጋር እኮ እኛ የሚጠብቀን ገና ሌላ ማታ አለ። እኔ ተወሱም ብለው ይሄ እንዳታየው አልፈልግም።